ሆነ እንደዛ ኤክስፔክት ያደርጋችሁ ወራት አለፉ ግን እሱ አይደለም መሰረቱ እናንተ መነካት በመትፈልጉበት ኤሪያ ላይ ታች እንዲያገኛችሁ የምትፈልጉበት ኤሪያ ላይ ሐሳቡን ይዛችሁ ስለዛ ነገር መጸለይ ስለዛ ነገር ብቻ ማሰብ ስለዛ ነገር ሜዲቴት ማድረግ መዝሙርም ሲዘምሩ ስለዛ ነገር መዘመር ሐሳባችሁን ልባችሁን አቴንሽናችሁን ለዛ ሐሳብ ሲሰጡ እግዚአብሔር በዛ ኤሪያ ላይ እንዲነካችሁ በር እየከፈታችሁ ነው የምትሄዱት ለዛ ትክክለኛ ፕሪንሲፕል ተጠቀሙ ቁጭ ብላችሁ ማለት አንድም ስንፍናም ነው ይሄ በነገራችን ላይ በቃ የሆነ አይነት ትምህርት መጥቶብናል ድንገት የሆነ ሰው እንትን ይላል ድንገት ይቀየራል የሚል ግን የለም እንደዚህ አይነት ነገር ኮሚትመንት ያስፈልጋል የኡነት መነካት የምትፈልጉ ከሆነ የኡነት ኤክስፒሪየንስ ማድረግ የምትፈልጉ ከሆነ አቴንሽናችሁን ታይማችሁን ጊዜያችሁን ስጡ ለዛ መነካት ለምትፈልጉበት ነገር ሰው እኔ በዚህ ወር ምን ዲሳይድ አድርጌ ነበር ከሌላው ጊዜ የበለጠ ያንተ ፍቅር እንዲገባኝ ፈልጋለሁ በየትኛው መንገድ በቃ ያንተ ፍቅር እንዲገባኝ ፈልጋለሁ ጌታው በፍቅር መነካት ፈልጋለሁ በዚህ ወር በደንብ በኃይል ብዬ ማለት ነው ኤፌሶን 3 ላይ ያለው የክርስቶስ ፍቅር ስፋቱና ርዝመቱ ከፍታውና ጥልቅነቱ የሚለው እሱን ቃል ነበር ሜዲቴት ሳደርግ የነበረውና አንድ ነገር ልንገራችሁ እንደውም እሱ ላይ ምን ይላል መሰላችሁ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል ከመታወቅ የሚያልፍ ይላል ከዛ ደግሞ ያንን ፍቅር ለማወቅ ትበረቱ ዘንድ ይላል ከመታወቅ ያልፋል ካለ በኋላ ለማወቅ ደግሞ በርቱ ማለት ነው ግሪኮ ላይ እንደሚል ታውቃላችሁ ግሪከኛው ላይ ይወርድ ኖሲስ የሆነውን ፍቅር ኢፒግኖሲስ እንዲሆንላችሁ ነው የሚለው አሁን ማወቅ የሚሉት ቃላት ከመታወቅ የሚያልፈውን የሚለው ከኖሲስ የሚያልፈውን ነው የሚለው ከዛ ለማወቅ ትበረቱ ዘንድ የሚለው ደግሞ ኢፒግኖሲስ እንዲሆንላችሁ ነው የሚለው ለምሳሌ አሁን አይነ ስውር ለሆነ ሰው ማየትን አስተምሩት ብትባሉ ምን ብላችሁ ነው የምታስረዱት ማየት ምን ማለት ነው ብላችሁ ነው የምትነግሩት እንዲህ ማለት ነው አትሉት ሰውየው ግዴታ ኢፒግኖሲስ ሊሆንለት ያስፈልጋል ሊበራለት ያስፈልጋል ልክ እንደዚሁ ኖሲስ የሆነ እግዚአብሔር ፍቅር አለ እሱ ኢፒግኖሲስ ሲሆንላችሁ ሲበራላችሁ የዛን ጊዜ በእግዚአብሔር ፍጹም ሙላት ደርሳችሁ ትሞላላችሁ እኔ እሱን ለመሞላት ነበር በዚህ ወር ሜዲቴት ሳደርግ የነበረው ጌታ አሁንም ኖሲስ የሆነብኝ ነገር ስላንተ ፍቅር ያልተረዳውበትን መንገድ አስረዳኝ ኢፒግኖሲስ አድርግልኝ እያልኩ ሆርሙል በልቤ ማስበው እሱ ነው ወክስ አረግ እሱ ነው ማስበው ስዘምር ሳንጎራጉር እሱ ነው ማንጎራጉሮ መዘመረው የነበረው ሜዲቴት ማድረገው ይሄን ቃል ነበር እና ለሰዎችም ሼር አረግ ነበር ይሄን ነገር ምናምን በዚህ ኤሪያ ሐሳቤ ተይዞ ስለነበር የኡነት ዲዛይሩ ስለነበር ኮሚትድ ስለሆንኩ ለዚህ ሐሳብ እግዚአብሔር ይሄን ወር የፍቅር ወር አድርጎልኛል ባርኮኛል በፍቅሩ ማለት ነው እና ኢንካሬጅ አረጋችኋለሁ ፒን ያደረኩትን ቪዲዮ ገብታችሁ አሁንም ስሙት ተማያዊ ሸሚዝ ለብሼ የተሰራው ማለት ነው በደንብ ስሙት እሱ እንዴት አድርጋችሁ ሜዲቴት ማድረግ እንዳለባችሁ ማሰላሰል እንዳለባችሁ ስለ አንድ ሐሳብ ማለት ነው እና አምናለሁ ይሄን ነገር ዛሬ በተጀመሩ ህይወታችሁ ቶታሊ ነው ትራንስፎርም የሚሆነው